የማያልፉ የሚመስሉ ጊዜዎች ያልፋሉ ይሄው እኔ ምስክር ነኝ እንደሚያልፍ ማለት ነው አልፌ እኮ ዛሬ እዚህ ጋር አለው ስታልፍበት አሁን እኔ ባላልፍበት ኖሮ አልረዳም ብቸኝነት እንደዚህ ተጎድቼ እኮ የሆነ ስሜት ተሰምቶኝ ስትለኝ አይገባኝም ነበር ገባ ግን ስላለፍኩበት አውቀዋለሁ ለረዳም ሬዲ ነኝ ስለዚህ የምናልፍበት መንገድ አንዳንድ ጊዜ ለሰዎች መማሪያ ሊሆን ይችላል ወይ ደግሞ የሆነ የህይወታችን ክፍል ላይ ቆመን ማመስገኛም ሊሆን ይችላል ባይዘው ህይወት ቀጥ ያለ ነገር ከሆነ ደስ አይልም ስሙዝ ከሆነ በእውነት ደስ አይልም ከፍታ ዝቅታ ሲኖረው እንዴት እንደሚጣፍጥ ይሁን አግኝተ ስታጣ ይገባል የማግኘት ትርጉም ሰዎች ከበውክ ከዚያም ሰዓት ላይ ብቸኝነት ሲሰማክ የሰዎች ጥቅም ይገባል አዎ ለካ ሰው ያስፈልጋል በህይወትና ብቸኝነት ብዙ ነገሮች አሉት ከመጥፎ ነገሩ ደግሞ ጥሩም ነገሮች አሉትና